ሰላም የዩቲዩብ ተከታታዮቼ እንዴት ናችሁ? ዛሬ ይሄንን የመሰለ ሄር ማስክ ሰርቻለሁ። ምን ተጠቅሜ እንደሰራሁት አሁን አሳያችኋለሁ። መጀመሪያ ኤክስትራ ቨርጂን ኦሊቭ ኦይል አደረኩኝ። ከዛ በኋላ አቮካዶ ኦይል የነበረችኝን ያው ብዙም አልነበረውም ትንሽ ነበረው፣ እሱን ጨመርኩኝ። ከዛ ፈጭቼ ያስቀመጥኩት የሽንኩርት ውሃ፣ ከዛ በኋላ አቮካዶን እንደዚህ ያደረኩኝ ጨመርኩት። እኔ የተጠቀምኩት ያው 3 አቮካዶ ነው። ጸጉሬ ትንሽ ረዘም ያለ ስለሆነ 3 ተለቅ ያሉ አቮካዶች ነው የተጠቀምኩት። ከዛ እንደዛው 3 ሙዝ እጠቀማለሁ። ያው እዚህ ጋር እንደምታዩት አቮካዶን ጨምሬያለሁ። ከዛ ሙዙን እንደዚህ ቆራርጬ፣ ሙዙ ትንሽ በሰል ያለ መሆን አለበት፣ ቆንጆ ቴክስቸር እንዲሆን ትንሽ በሰል ማለት አለበት። እንደዚህ አድርጌ ሙዙንም አቮካዶንም ጨምሬዋለሁ። ከዛ በኋላ ደግሞ 2 እንቁላል ተጠቅሜያለሁ። አሁን ብሌንድ እናደርገዋለን። ያው በደንብ አድርገን ብሌንድ እናደርገዋለን እንደዚህ። ከዛ በኋላ ትንሽ ኦይል ያልነሰው ስለመሰለኝ መልሼ ኤክስትራ ቨርጂን ኦይል ጨምሬበታለሁ ማለት ነው። ከዛ ያው መጨረሻ ላይ ይሄንን የሚመስል ውህድ ሰርቻለሁ። ከዛ በደንብ አድርጌ ያው ውስጡን በደንብ አድርጋችሁ ከላይ እስከ ውስጥ ድረስ በደንብ ማሳጅ እያደረጋችሁ ትቀቡታላችሁ ማለት ነው። እኔ በደንብ አድርጌ ነው አርሼ የተጠቀምኩት። በደንብ አድርጋችሁ ያሻችሁ ማሳጅ እያደረጋችሁ ከስር ጀምራችሁ እስከ ጫፍ ድረስ በደንብ እንዲደርስ አድርጋችሁ ትጠቀማላችሁ። ከዛ በኋላ ያው 1 ሰዓትም 2 ሰዓትም አስቆይታችሁ ትታጠባላችሁ። ስለተከታተላችሁኝ አመሰግናለሁ። ሰላም ሁኑ።